የኮልፌ ቀራኒዮ ክፍለ ከተማ አስተዳደር በአገልግሎት አሰጣጥ ላይ የነበሩ ክፍተቶችን በመሙላት የህብረተሰቡ ጥያቄዎች ፈጣን ምላሽ ለመስጠት እየሰራ ይገኛል። ዋናው የአገልግሎት ችግሮች ብለን የለየናቸው በየደረጃው ያለ አመራርና ፈጻሚ ህዝቡ የጠየቃቸውን ጥያቄዎች ፈጣን ምላሽ ከመስጠት አንጻር በጉድለት ለይተናል። እነዚህ ጉድለቶች እንዲታረሙና ህዝቡ በተገቢው መንገድ በሚፈልገው ጊዜ እና በሰዓት አገልግሎቱን እንዲያገኝ ሁሉም አመራር በዋናነት አስቀድሞ የህዝቡን የአገልግሎት ጥያቄ መመለስ እንዳለብን በጋራ ተግባብተናል። በማዕከል ብቻ በክፍለ ከተማ ማዕከል ብቻ ሳይሆን በወረዳ ደረጃም በተመሳሳይ አገልግሎት ከነበረበት ጊዜያቶች በገመገመው ግምገማ እየተሻሻለ ለውጥ እየመጣ መሆኑን አረጋግጠናል። አሁን እኛ በመጣንበት አካውን ከፍተኛ ለውጥ ነው። ለውጡ ምንድነው? እያንዳንዳችን አሁን ገባን። ዛሬ ከአዲስ አበባ መስተዳደር ይዘን የመጣ ነው ነበር ቅሬታውን በተመለከተ መልስ ይዘን አሁን ወደ አዲስ አበባ መስተዳደር ይዘን ለመሄድ ነው እየጠበቅን ያለ ነው። የክፍለ ከተማ ዋና ስራ አስፈጻሚ አቶ ቴዎድሮስ ወልደሚካኤል እንደሚገልጹት ለአገልግሎት አሰጣጥ ማነቅ የሆኑ ችግሮችን በመለየት ለውጥ እየተመዘገበ እንደሚገኝና በተለይም በአገልግሎት አሰጣጥ ላይ የነበሩ ቁልፍ ችግሮችን ለመፍታት የባለ ጉዳዮችን ከወረዳ ወደ ክፍለ ከተማ የሚያደርጉት ምልልስ እንዲቀንስ እንዲሁም በወረዳ ደረጃ ሊፈቱ የሚገባቸው ጉዳዮች ተገቢው ምላሽ እንዲያገኙ በመደረጉ የአገልግሎት አሰጣጥ ላይ ውጤት እየታየ መሆኑን ገልጸዋል። ዛሬ በአገልግሎት ቀንም ባለፉት ጊዜያቶች ካለው ሁኔታው ጋር አያይዘን ያለው መመላለሶች አሉ ነው። ለምን እንመላለሳለን? በተደጋጋሚ ቀጠሮ እየተቀጠርን ዛሬ ነገ እየተባልን እየተመላለስን ነው። ተገቢው ምላሽ ሊሰጠን ይገባል የሚል ነው። ይሄ ትክክለኛ ጥያቄ ነው። ስለዚህ አገልግሎት ማግኘት ካልቻለም በዚህ ምክንያት አገልግሎት ማግኘት አችልም ብሎ ህግና ስርዓትን በጠበቀ መንገድ ምላሽ መስጠት አለበት። ከዚህ አንጻር ያሉት ጉድለቶች አሉ። ሌላው አገልግሎት ማግኘት እየተገባው ደግሞ ህጉ የሚፈቅድለት አገልግሎት ከሆነ ተመልሶ ዳግም ወደኛ ሳይመለስ አገልግሎት እዛው በቅርበት ማየት አለበት። አንዱ የተግባባ ነው። ማህበረሰባችን ቅድሚያ ፍትሃዊ አገልግሎት ማግኘት ያለበት በወረዳ ደረጃ ነው። ወረዳ ደረጃ ላይ የጠየቀው ጥያቄዎችና መፍትሄዎች ካልተቻለም ደግሞ ትክክለኛው ምላሽ ይብን በደብዳቤ ጭምር ተሰጥቶት ወደ ምላሽ እንደማያገኝ ግልጽ በሆነ መንገድ ምላሽ መስጠት አለበት በሚል ተግባብተናል። አይ ቲንክ ይሄን ችግር እየፈታን ያለ ነው። የቅርቡም አጠቃላይ አመራር ጋር ከተወያየነው አንጻር ለውጥን እየመጣ መሆኑን አረጋግጠናል። ክፍለ ከተማው አገልግሎት ያገኙ ነዋሪዎች እንደሚሉት አገልግሎት ቀደም ሲል ከነበረው በተሻለ ፍጥነትና ቅልጥፍና እየተሰጠ መሆኑንም ይገልጻሉ። ሰሞኑ ባስመጣ ነውና እዚህ ደብዳቤ ባስገባነው መሰረት ሂደቱንም በቀልጣፋ ሁኔታ ነው ያበሰረችልን እና ሁኔታው ከበፊቱ ያሁኑ ያሰጣጥ ጠቅላላ በአጠቃላይ ጥሩ አይነት አገልግሎት ሰጥተናል። አሁን በመስጠት ላይ ናቸው። ስለዚህ አሁን መጨረሻ ደረጃ ደርሰን ደብዳቤ እየተጻፈልን ነው። በዛ መሰረት ቆንጆ እንላለን፣ በርቱ እንላለን። ጥሩ ጅምር አለ። አሁንም ያው በመልካም ነው የተቀበሉን የሚያናግሩትን በመልካም ነው። የክፍለ ከተማው አስተዳደር በ90 ቀናት እቅድ ውስጥ ለአገልግሎት አሰጣጥ ለተለያዩ የልማት ስራዎችና ለመልካም አስተዳደር ተግባራት ቅድሚያ ሰጥቶ እየሰራ ሲሆን እነዚህን ተግባራት ወደ ውጤት ለመቀየር በትኩረት እየተንቀሳቀሰም ነው። መሰረታዊ አገልግሎቶች የሚባሉት እና የልማት ስራዎች ብለን የያዝነው አንዱ የ90 ቀን እቅዳችን ነው። በዚህ ደረጃ የያዝነውን እቅድ ወደ ውጤት ለመቀየር ርብርብ አድርገን እየሰራን ያለ ነው። የመጨረሻ ቀሪ ስራዎችም እና የቀሩን ባለችን አጭር ቀናት ውስጥ ጊዜያቶች ውስጥ ውጤት እናመጣለን ብለን ነው የምናስበው። ከዚህ አንጻር አንዱ ለዚህ አመራራችን ሁሉም ተክቶ እየሰራ ነው ያለ። በገመገምነውም ግምገማ ተጨባጭ ውጤት እንዳመጣን አረጋግጠናል። በቀጣይም ግን መላ ህዝባችንን ይዘን ሁሉም አመራር አሁን በሚያደርገው ርብርብ ተጨባጭ ለውጥና ውጤት እናመጣለን ብለን ነው የምናስበውና ይሄ ነው አንዱ ስኬታችን ብለን ያዝነው።
የሙያ ፍቃድ እድሳት ላደርግ ነው የመጣሁትኝ እና በጥሩ ሁኔታ ነው የተገለገልኩትኝ። እስከዛሬ ፕሮግራም ሳይወጣ ዝም ብሎ ከሐምሌ 1 እስከ ነሐሴ 30 ነበረ ፕሮግራም ወጥቶ የምንሰራው። ያኔ በምንሰራበት ጊዜ ሙሉ ከሐምሌ 1 እስከ ነሐሴ 30 ተብሎ ነው የሚወጣው። አሁን ግን ምንድነው ያደረጉት? እያንዳንዱ ከ10 እያደረጉ ከሁሉም ወረዳዎች አደረጉና ፕሮግራም ወጣልን ማለት ነው በስም እዛ ከሌ ተብሎ በቴሌግራም ይወጣልናል። በዛ መሰረት መጥተን እያንዳንዱን ዶክሜንት አሟልተን ምንም ሳንጉላላ እውነት ለመናገር አሁን 10 ደቂቃ ማክሲመም 10 ደቂቃ ውስጥ አድሰን እንሄዳለን። ስራችንም ሳይስተጓጎል ባለሙያም ስራ ሳይፈታ በጥሩ ስራ አስተካክለን እንሄዳለን ማለት ነው እና በጣም ጥሩ አድርገዋል እውነት ለመናገር ማለት ነው። ከበፊቱ በጣም የተሻለ ነው። ይህ እንደ ጉዳይ ነው የሚሆንም አይሆንም ነገር ሊሆን ይችላል። ግን እኔ እስካሁን ድረስ እየመጣው የምንፈልገው ነገር እያገኘው እየሄድኩ ነው ማለት ነው። አሁን ደግሞ በሐሙስና በወረዳዎቹ በተራ ቁጥር በመደረጉ በጣም ፋታል። ለምን በዛ በተመደበልን ቀን መተን ተሰልፈን አገልግሎት እንጠይቃለን። የሚያስቀጠረንም ከሆነ ይቀጠራል፣ የሚያስተናግዱንም እኮ ይቀራል። አሁን ወደ በእርግጥ እኔ ከዚህ በፊት ቅሬታ ነበረኝ። የመጀመሪያ ልኬት ላይ ትክክል አልነበረም። ያን ቅሬታ አስገብቼ አሁን ወደ 8 ወር ገደማ ነው። አሁን ያን ነገር መጥቶ ተስተካክሎ ያው እየተስተናገድኩና አሁን ተስተካክሎልኝ አሁን ደግሞ ወደ 2ኛ ፎቅ ማለት እዛ ወርዶ ዛሬ እዛ መድረሱ ተነግሮኝ ይሄው ተሰናግጄ እየሄድኩ ነው። ክፍለ ከተማው አስተዳደርም በቀጣይም አገልግሎቱን በማሻሻል ህብረተሰቡን በቅንነትና በታማኝነት ለማገልገል ከምንጊዜውም በላይ ተጨባጭ ለውጥ ለማምጣት ርብርብ እያደረገ እንደሚገኝም የክፍለ ከተማው ዋና ስራ አስፈጻሚ አቶ ቴዎድሮስ ተናግረዋል። አመራራችን ከመቼውም ጊዜ በላይ ለህዝባችን ቅርብ በመሆን በቅንነት በታማኝነት ህዝቡን ማገልገል አለበት። ህዝቡን በቅርበት ቀድሞ ተረድቶ የህዝቡን ጥያቄዎች ተገቢውን ምላሽ መስጠት አለበት የሚል አለኝ። ለዚህ ዝግጁ መሆን ያስፈልጋል። ሁሉም አመራር ዝግጁ ሆኖ አገልግሎት መስጠት አለበት የሚለው ያልኩኝ፣ ህዝባችንም አገልግሎቱን በተገቢው መንገድ ጠይቆ ካጣ በቅርበት ላለው ቶሎ ጥያቄዎቹ መመለስ እንዳለባቸው ሪያክት እንዲያደርግና ለአጠቃላይ ለመልካም አስተዳደርም ለልማት ስራዎችም ለሁሉም ነገሮች እንዲተባበረን ነው ለህዝባችን ማስተላልፈው። እኛም በቅንነትና በታማኝነት ለማገልገል ህዝባችን ዝግጁ ነን።